ዛሬ ገበያ ሄጄ ነበረ ዶሮ ለመግዛት ማለት ነው። እና ገበያው ላይ የነበረው የፈረንጅ ዶሮ ብቻ ነበር፣ የሀበሻ ዶሮ ጭራሽ የለም ማለት ነው። እና እኔ ደግሞ የፈረንጅ ዶሮ መግዛት አልፈልግም። የፈረንጅ ዶሮ መግዛት ማልፈልግበትን ምክንያት በጣም ብዙዎቻችሁ የምታውቁ አይመስለኝም። ስለዚህ ይህን ቪዲዮ መልሰን ፖስት እናድርገው። ይህ ቪዲዮ ድሮ ፀጉር እያለኝ ምናምን ፖስት ያደረኩት ቪዲዮ እና ይህን ቪዲዮ ተመልከቱት እና ለምን የፈረንጅ ዶሮ እንደማልገዛ እናወራለን ማለት ነው። እጄ ላይ ሁለት እንቁላል አለ፣ የሀበሻ የፈረንጅ። ባይገርማችሁ አሁን የምጠይቃችሁ ጥያቄ አገር ለዋጭ ቀላል ጥያቄ ሊመስል ይችላል። የሀበሻው ከ21 ቀን በኋላ ጫጩት መሆን ይችላል ከታቀፈ ማለት ነው። የፈረንጅ እንቁላል 21 ቀን አይደለም 42 ቀን አይደለም 100 ዓመት የምታቀፉት በጭራሽ ጫጩት አይደለም። ሰምታችሁ ታውቃላችሁ? ስለዚህ ለምን ይመስላችኋል አንደኛው ጫጩት መሆን የሚችለው አንደኛው ጭራሽ ጫጩት መሆን የማይችለው? ሀሳብ አስተያየታችሁን አስቀምጡ። ይህን ጥያቄ ያነሳሁበትን ምክንያት እነግራችኋለሁ። በእርግጠኝነት ይህን ቪዲዮ ካያችሁ በኋላ በጣም ብዙ ሰዎች የምትሉት ነገር አንተ ልጅ ልብስ አጥልም ወይ ነው። ካላለቀ ልብስ አልጥልም። ይሄ ልብስ ፀጉር እያለ የነበረ አሁንም አለ። ምን ያህል ጊዜ እንደሚቆይም አላውቅም። እስካሁን አልተቀደደም። ስላልተቀደደ ደግሞ አልጥለውም ማለት ነው።